ትንቢተ ኤርምያስ ምዕራፍ 7 ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። በእግዚአብሔር ቤት በር ቁም፣ ይህንም ቃል እንዲህ ብለህ ተናገር። እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ መንገዳችሁንና ሥራችሁን አሳምሩ፣ በዚህም ስፍራ አሳድራችኋለሁ። የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ ይህ ነው እያላችሁ በሐሰት ቃል አትታመኑ። መንገዳችሁንና ሥራችሁን ፈጽማችሁ ብታሳምሩ፣ በሰውና በጎረቤቱ መካከል ቅን ፍርድ ብትፈርዱ፣ መጻተኛውንና ድሃ አደጉን መበለቲቱንም ባትገፉ፣ በዚህም ስፍራ ንጹሕ ደምን ባታፈስሱ፣ ክፉም ሊሆንባችሁ እንግዶችን አማልክት ባትከተሉ፣ ከዘላለም እስከ ዘላለም ለአባቶቻችሁ በሰጠኋችሁ ምድር በዚህ ስፍራ አሳድራችኋለሁ። እነሆ በማትረቡበት በሐሰት ቃል ታምናችኋል። ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ፣ ለበዓልም ታጥናላችሁ፣ የማታውቋቸውንም እንግዶች አማልክት ትከተላላችሁ። መጣችሁም ስሜም በተጠራበት በዚህ ቤት በፊቴ ቆማችሁ ይህን አስጸያፊ የሆነ ነገርን ሁሉ አላደረግንም አላችሁ። ይህስ ስሜ የተጠራበት ቤት በዐይናችሁ የሌቦች ዋሻ ሆኖአልን? እነሆ እኔ አይቻለሁ ይላል እግዚአብሔር። ነገር ግን በቀድሞ ዘመን ስሜን ወዳሳደርሁበት በሴሎ ወደ ነበረው ስፍራዬ ሄዱ። ከሕዝቤም ከእስራኤል ክፋት የተነሣ ያደረግሁበትን እዩ። አሁንም ይህን ነገር ሁሉ ስላደረጋችሁ፣ በማለዳም ተነስቼ በተናገርኋችሁ ጊዜ ስላልሰማችሁ፣ በጠራኋችሁም ጊዜ ስላልመለሳችሁ፣ ስለዚህ በሴሎ እንዳደረግሁ እንዲሁ ስሜ በተጠራበት በምትታመኑበት ቤት ለእናንተና ለአባቶቻችሁም በሰጠኋችሁ ስፍራ አደርጋለሁ። የኤፍሬምንም ዘር ሁሉ ወንድሞቻችሁን ሁሉ እንደ ጣልሁ እንዲሁ ከፊቴ እጥላችኋለሁ። እንግዲህም አልሰማህምና ስለዚህ ሕዝብ አትጸልይ፣ ስለ እነርሱም ልመናና ጸሎት አታድርግ፣ አትማልድላቸው። እነርሱ በይሁዳ ከተሞች ውስጥና በኢየሩሳሌም አደባባይ የሚያደርጉትን አታይምን? ያስቈጡኝ ዘንድ ለሰማይ ንግሥት እንጎቻ እንዲያደርጉ፣ ለሌሎችም አማልክት የመጠጥ ቁርባን እንዲያፈስሱ ልጆች እንጨት ይሰበስባሉ፣ አባቶችም እሳት ያነድዳሉ፣ ሴቶችም ዱቄት ይለውሳሉ። እኔን ያስቈጣሉን? ይላል እግዚአብሔር። ለፊታቸውስ እፍረት አይደለምን? እንግዲህም ጌታ እግዚአብሔር እንዲህ ይላል፣ እነሆ ቁጣዬና መዓቴ በዚህ ስፍራ ላይ በሰውና በእንስሳ ላይ በዱር ዛፎችና በምድር ፍሬ ላይ ይፈስሳል፣ ይነድዳል፣ አይጠፋምም። እግዚአብሔር እንዲህ ይላል፣ ለሌላ መሥዋዕታችሁ የሚቃጠለውን መሥዋዕታችሁን ጨምሩ፣ ሥጋውንም ብሉ። ከግብፅ ምድር ባወጣኋችሁ ቀን ስለሚቃጠል መሥዋዕትና ስለ ሌላ መሥዋዕት ለአባቶቻችሁ አልተናገርሁምና አላዘዝኋቸውምም። ነገር ግን ቃሌን ስሙ፣ እኔም አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ። መልካምም ይሆንላችሁ ዘንድ ባዘዝኋችሁ መንገድ ሁሉ ሂዱ ብዬ በዚህ ነገር አዘዝኋቸው። ነገር ግን በክፉ ልባቸው ሐሳብና እልከኝነት ሄዱ፣ ወደ ፊትም ሳይሆን ወደ ኋላቸው ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉም። አባቶቻችሁ ከግብፅ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለዱ ባሪያዎችን ነቢያትን ሁሉ ልኬባችሁ ነበር። ነገር ግን አንገታቸውን አደነደኑ እንጂ አልሰሙኝም፣ ጆሮአቸውንም አላዘነበሉም። አባቶቻቸውም ካደረጉት ይልቅ የባሰ አደረጉ። በዚህም ቃል ሁሉ ትነግራቸዋለህ፣ ነገር ግን አይሰሙህም። ትጠራቸውም አለህ፣ ነገር ግን አይመጡልህም። አንተም የአምላኩን የእግዚአብሔርን ቃል ያልሰማ ተግሣጽንም ያልተቀበለ ሕዝብ ይህ ነው። እውነት ጠፍቶአል፣ ከአፋቸውም ተቈርጦአል ትላቸዋለህ።
እግዚአብሔር የቁጣውን ትውልድ ጥሎአልና ትቶታልምና ጠጉርሽን ቁረጪ ጣዩም፣ በወናዎች ኮረብቶችም ላይ አሙሺ። የይሁዳ ልጆች በፊቴ ክፉን ነገር ሰርተዋል ይላል እግዚአብሔር። ያረክሱትም ዘንድ ስሜ በተጠራበት ቤት ርኩሰታቸውን አኑረዋል። እኔም ያላዘዝሁትንና በልቤ ያላሰብሁትን ወንዶችና ሴቶች ልጆቻቸውን በእሳት ያቃጥሉ ዘንድ በሄኖም ልጅ ሸለቆ ያለችውን የቶፌትን መስገጃዎች ሰርተዋል። ስለዚህ እነሆ ስፍራ ከማጣት የተነሣ በቶፌት ይቀበራሉና የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖም ልጅ ሸለቆ ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። የዚህም ሕዝብ ሬሳ ለሰማይ ወፎችና ለምድር አራዊት መብል ይሆናል፣ የሚያስፈራራቸውም የለም። ምድሪቱም ባድማ ትሆናለችና ከይሁዳ ከተሞችና ከኢየሩሳሌም አደባባይ የእልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ አጠፋለሁ።